ሰላም ፈንዲሻ ወይም ቺፕሶትን ይዘው ተቀምጠው ከኛ እኩል ፈታ ብዘና ይበሉ። እንዲሁም ሰብስክራይብ እና ላይክ ማድረጉን ደግሞ እንዳይረሱ። ሄሎ እውነት አጠገቤ ደግሞ እንግዳ አለ። ሊያወራሽ ይፈልጋል። ያ ይሄንን ቪዲዮ ብለህ ለቀቅ። ኤነሪ አሌክስ አይ ገርምሻል። ከበፊት ፍቅረኛዬ ጋር ቡሌ ሁሉ ሳይቀር እያወጣን እንበላ ነበር። በጣም ነበር እንዋደድ ነበር። ታዲያ በመሃላችሁ ምን ገባው? በቃ ጸባይ እየተቀየረ መጣ። የመንገድ ላይ ምግብ ሳምቡሳ ምናምን ለምዳለሽ። የኔን ቡሌ እንዴት ትብላ? እኔ ስለሌለኝ ምናምን አልነበረም ቡሌ ማበላት። እየፈተንኳት ነበር። እኔ አሁን አንቺን ዛሬ ቡሌ በጋብዝሽ ነገ ቦሌ ልጋብዝሽ ነው ሊሆን የሚችለው። በቃ ተስፋ ለመቁረጥ ተስፋ ይፈልጋል ፍቅር። እንደኔ እኮ ታጋሽ የለም። 3 አመት ሙሉ ከፍቅረኛዬ ጋር ስንቆይ አንድ ነገር አድርጎልኝ ያውቅ ታምናለህ? ካርድ እንኳን ልኮልኝ ያውቅም እኮ ያል አንቺን ያል አልማዝ። አሁን ያንቺን ነው መሞላፈጥ መቻኮል ነው የምለው። ወንድ ልጅ እኮ ሚስጥራዊ እኮ ነው። ይሄ ልጅ ሰውዬው አንድ ቀን ካርድ ልኮልሽ ማያኮነ እመኚ አረብ ሀገር ሊልክሽ ነው የነበረው። በቃ ታጋሽ መሆን እኮ ነው። ምንድነው ለመፋታት መቻኮል እንደዚህ? ታይም ባከን ይድሌና አውቀዋለሁ። ሰው አይወጣልኝም አልምዬ። አዎ እኔ ግን ማልወጣልሽ ቦታ ጣራሽ ሊወጣለው አሁን እኔ ዲሽሽ ከተበላሽ አልጋሽ ሊወጣለው ብቻሽ መተኛት ከደበረሽ እኔ ሰላማዊ ሰልፍ ልወጣለው። ላንቺ እኮ ተቋሚም ደጋፊም ብትሆኚ እኮ እንዴ ላንቺ ካገርስ ቢወጣ አልምዬ። የምሬን ነው ስልሽ እኔ አሁን ዛሬ ወክ መጋብዝሽ ነገ ላይ ትልቅ ቤት ልገዛልሽ ሊሆን ይችላል። እኔ አሁን ዛሬ ፓርክ ለፓርክ ማንገላታ ማታ ምቹ አልጋ ላይ ላሳርፍሽ ነው። ምንም ተስፋ መቁረጥ አያስፈልግም አልምዬ። እዚህ ባዶ ቦርሳ ሚዘሽ ተስፋ አልቆረጥ። በቃ ተስፋ አትቁረጭ አልማዝ። ተስፋ አትቁረጭ እኮ ነው የምልሽ። አልቆረጥኩም። ባይሆንና እስኪ ዘፈንልኝ። ዘፈን አዎ ትችላለህ? አዎ የአልማዝ ቦርሳ ትልቅ ነው ቢበረብሩት ባዶ ነው።